ሰላም ቤተሰብ እንደምን አላችሁልን? ከዚህ በፊት ኢትዮ ኮደር ሰርቲፊኬት አንድ በአንድ እያወጣን ዛሬ አራተኛ ሰርቲፊኬት ላይ ደርሰናል ማለት ነው። ይህም ማለት ፓርት 4 ወይም አራተኛ ቪዲዮአችን ነው ማለት ነው። ፓርት 1 እና ፓርት 2 ፓርት 3 ያላያችሁ ሰዎች ካላችሁ ወደዚህኛው ስትመጡ ግራ ሊገባችሁ ስለሚችል መጀመሪያ ሶስቱን ቪዲዮዎች ማየት አለባችሁ። ከዛም በፊት ደግሞ የሰራሁት ብዙ ቪዲዮዎች ስላሉ ቪዲዮዎቹን መጀመሪያ ቻናል ላይ ያለላችሁ እነዛን አይታችሁ ነው ወደ ፓርት 4 ማምጣት ያለባችሁ ማለት ነው። ሶ ፓርት 1 2 3 እየተማራችሁ ፓርት 4 ላይ ደረሳችሁ ካላችሁ ኮንግራቹሌሽን ማለት ትፈልጋለሁ ማለት ነው። ምክንያቱም በትጋት እስከ መጨረሻው ድረስ ስለመጣችሁ ከልብ አመሰግናለሁ። ላላችሁ ሞቲቭ የምሬን ነው ምስጋናን አቅርብ ፈልጋለሁ ማለት ነው። ዛሬ ፓርት 4 የመጨረሻችን አርቲፊሻል ኢንተለጀንስ ሰርቲፊኬትን ሬጂስተር አድርገን መማር እንጀምራለን ማለት ነው። ስለዚህ ለዚህ ቤት አዲስ ሆናችሁ ካላችሁ ደግሜ እምላችኋለሁ ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ ማለት ነው። ወደ ፓርት 4 እንገባለን ማለት ነው። መጀመሪያ የትኛውን ብራውዘር ላይ በመሄድ ኢትዮ ኮደርስ ብለን ሰርች እናደርጋለን ማለት ነው። ኢትዮ ኮደርስ ብለን ሰርች ካደረግን በኋላ እዚህ ጋር በግሪን እንደምትመለከቱት ኢትዮጵያን ኮደርስ ኢኒሺዬቲቭ የሚል ዌብሳይት ይመጣልናል ማለት ነው። እኛ የምናደርጋለን እሱን አንድ ጊዜ ክሊክ አድርገን እንገባለን ማለት ነው። ክሊክ አድርገን በመንገባበት ሰዓት ወደ ላይ ትንሽ ስክሮል በምናደርግበት ሰዓት እዚህ ጋር ጌት ስታርትድ የምትላለች ማለት ነው። ጌት ስታርትድ የምትለው አንድ ጊዜ ክሊክ አድርገን እንገባለን። ጌት ስታርትድ የምትለውን ክሊክ አድርገን ከገባን በኋላ ወደ ላይ ስክሮል እናደርጋለን። ወደ ላይ ስክሮል በምናደርግበት ሰዓት እዚህ ጋር አንድሮይድ ከዚህ በፊት ወስደናል። ወደ ጎን ስክሮል እናደርጋለን። ዳታ ሳይንስ ከዚህ በፊት ወስደናል። ወደ ጎን ስክሮል እናደርጋለን። ፕሮግራሚንግ ከዚህ በፊት ወስደናል። ወደ ጎን ስክሮል እናደርጋለን። አራተኛ አርቲፊሻል ኢንተለጀንስ ዛሬ መጨረሻችን እንወስዳለን። ኮንግራቹሌሽን። ስለዚህ ምንድነው የምናደርገው? አርቲፊሻል ኢንተለጀንስ የሚለውን ወደ ላይ ትንሽ ስክሮል ካደረግን በኋላ ኢንሮል የምትላለች ኢንሮል የምትለው አንድ ጊዜ ክሊክ አድርገናት እንገባለን ማለት ነው። ከዚህ በፊት ሬጂስተር ያደረግነውን ኢሜል ሳይን ብለን መርጠን እንገባለን ማለት ነው። መርጠን ከገባን በኋላ ኢሜል መርጠን ከገባን በኋላ እዚህ ጋር እንደምትመለከቱት አፕላይ የሚል አለ ማለት ነው። አፕላይ የሚለውን ደግሜ እምላችኋለሁ ፓርት 1 ፓርት 2 ፓርት 3 ላይ የሞላ ነው። ራሱንም ደግመን የምንሞላው ማለት ነው። አፕላይ የምትለው አንድ ጊዜ ክሊክ አድርገን ከገባን በኋላ ላይ አፕላይ የምትለው አንድ ጊዜ ክሊክ አድርገን ከገባን በኋላ ላይ እዚህ ጋር እንደምትመለከቱት ከዚህ በፊት ፓርት 1 ፓርት 2 ፓርት 3 ላይ ሞላ ነው። ራሱ ነው እዚህ ጋር ደግመን ፎርም እንሞላለን። ደግሜ የምላችኋለሁ አዲስ ነገር እዚህ ጋር እንዳትሞሉ፣ መጀመሪያ የሞላችሁትን ራሱን ደግመን እዚህ ጋር እንሞላለን ማለት ነው። ከዚህ በፊት የሞላ ነው ራሱን ደግመን ሞልተን ከጨረስን በኋላ ላይ ምን እናደርጋለን ማለት ነው? ፊኒሽ ኤንድ ሰብሚት የምትለው አንድ ጊዜ ክሊክ እናደርጋታለን ማለት ነው። ኮንግራቹሌሽን ይላል። ከዛ ስታርት ለርኒንግ ብለን ከገባን በኋላ ላይ እዚህ ጋር እንደምትመለከቱ ዌልካም ቱ ዩዳሲቲ ይለናል። ዌልካም ቱ ዩዳሲቲ የሚለውን እዚህ ጋር ኢንትሮዳክሽኑ ስለ አርቲፊሻል ኢንተለጀንስ ከፈለጋችሁ ትሰማላችሁ። ከዚህ በፊትም እንዳልኩ ዳውንሎድ የምትለውን ነክታችሁ ቪዲዮቹን ዳውንሎድ እያደረጋችሁ ኔክስት እያላችሁ ደግሞ ኮርሶቹን እየተማራችሁ ከዛ በመቀጠል አሰስመንት ይመጣል። አሰስመንቶቹን እየሰራችሁ ትሄዳላችሁ ማለት ነው። እዚህ ጋር ያለችውን ሶስት ሰረዝ ምልክት ነክታችሁ ምን ያህል ፐርሰንት እንደሄዳችሁና ምን ያህል ኮርሶች እንደምትማሩ ማወቅ ትችላላችሁ ማለት ነው። ከዚህ በፊት ስለወሰድኩት 100% ብሎኛል ማለት ነው። እዚህ ጋር ያለችውን ሶስት ሰረዝ ምልክት አንድ ጊዜ እንለካለን። 7 ኮርስ ነው የምትወስዱት። ከዛ በአምስተኛው ሰርቲፊኬት አሰስመንት ይኖራል። በአምስተኛው ሰርቲፊኬት አሰስመንት ይኖራችኋል። በስድስተኛው ሰርቲፊኬትን ትወስዳላችሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ እናንተ ፍሪ በምትሆኑበት ሰዓታችሁን አሬንጅ እያደረጋችሁ ይሄንን ኮርስ መውሰድ ትችላላችሁ ማለት ነው። ስለዚህ ግራ የገባችሁ ነገር ካለ ኮሜንት ሴክሽን ላይ ጠይቁኝ። ይሄ አራተኛ ቪዲዮአችን ነው። ስለዚህ ፓርት 1 ፓርት 2 ፓርት 3 ፓርት 4 ድረስ ቪዲዮዎችን እየተከታተላችሁ እየተማራችሁ ለመጣችሁ የምሬን ነው ከልብ ምስጋና አለኝ ማለት ነው። ከዚህ በኋላም ቴክኖሎጂ ነክ ነገሮች ስለ አርቲፊሻል ኢንተለጀንስ ኤአይዎች በተለያየ ዙሪያ ቪዲዮዎችን እየሰራሁላችሁ ስለምለቅላችሁ ይሄንን ቻናል ደግሜ እምላችኋለሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ፒስ ይመቻችሁ።